አስተካክል ቆናቹ አርሶ ጥቅሱ የሚፈታው በመራፉ ነው በሉት ነገሩት። ጌታ የተባረከ ይሁን። እና ስለሰማ ሕዝቅኤል ወደዚያ ምድር ከሕዝቡ ጋር አብሮ ሄደ። ስለዚህ አገልግሎቱን የቀጠለው ሕዝቅኤል ባይዘው አንድ ቀን ኢየሩሳሌም ስመለስ አገለግላለሁ አላለም። አፍተሮል አልተመለሰም። እሱም አልተመለሰም፣ ዳንኤልም አልተመለሰም። እዛው ነው እድሜያቸው ያለቀው። እነሱ ከሄዱበት ላይ 70 ደምሩ ማለት ነው። ስለዚህ አትሊስት እንግዲህ በ80ዎቹ መጨረሻ በ90ዎቹ መግቢያ አካባቢ እድሜያቸው አልቆ እዛው ጨርሰዋል። ህዝቡ የተመለሰው በነ ነህምያ በነ እዝራ ምናምን አይደል የተመለሰው፣ በእነሱ ላይ የተመለሰው። የምርኮ ሀገር ነብይ ነው። በጣም አስደናቂ ሰው። የእግዚአብሔርን ታላቅነት ሉዓላዊ ስልጣኑን የተናገረ ታላቅ ነብይ ነው ሕዝቅኤል። እንደ ሕዝቅኤል የእግዚአብሔር ሉዓላዊ ስልጣን የታሪክ ባለቤት መሆን ታሪክን የሚፈጥር እግዚአብሔር ነው፣ ታሪክን የሚሰራ እግዚአብሔር ነው ብሎ በሕዝቅኤል መጠን የተናገረ ነብይ ማግኘት አይቻልም። ዳንኤልም ይህንን የሚናገረው፣ ሕዝቅኤል ግን የእግዚአብሔር ሉዓላዊነት እግዚአብሔር የወደደውን ያረጋል ሕዝቅኤል መጽሐፍ ላይ ነው ያለው። የሕዝቅኤል የትንቢት አኪዩሬሲው ባይዘዌ በታሪክ ምርምር ውስጥ እንደ ሪፈረንስ የሚጠቀስ ነው። ዓመት፣ ቀን፣ ወር ምንም አይቀረውም ሲጽፍ። የሕዝቅኤል ትንቢት ላይ አሁን ዛሬ እንደው እሁድ ስለሆነ ስብከት ስለሆነና በዚህ ሙቀት አላስጨነቃችሁም ብዬ እንጂ ዓመት፣ ወርና ቀን ሻርፕ ነው ሕዝቅኤል። በሐምሌ ወር በዚህኛው ቀን እያለ ነው የሚጽፈው። እና አሁን ወደ ኋላ ሄዶ ሰው ሲያጠና ሕዝቅኤልን የጊዜ ችግር አይገጥመው፣ የዓመት ችግር አይገጥመው። በዚህ ዓመት፣ በዚህ ወር፣ በዚህ ቀን፣ በዚህ ሰዓት ነው የሄድ ነው። አኪዩሬሲው ሻርፕ ነው። የታሪክ ተመራማሪዎች ሄደው ወደ ኋላ አጥንተውት ከታሪክ ጋር ተመሳክሮ አንዲት ስህተት የለውም። ባይዘው የቀናት ነው ማለት ነው። ትምህርተ መለኮት ምናምን ሲጀመርኛ ከማንም ጋር አናመሳክረው፣ መጽሐፍ ቅዱስ ብቻውን እውነት ነው። ግን ይሄ የቀጠራቸውን ቀኖች የጻፋቸውን ዓመታት ግን ወደ ኋላ ሄዶ ሂስቶሪያንስ ታሪክ አጥኞች ሲመረምሩት ክብር ለኢየሱስ ይሁን። ምዕራፍ 37 ምዕራፍ 37 ራእይ ነው። በአካል የተከናወነ ነገር አይደለም። ሕዝቅኤል በአካል አይደለም ይሄን ነገር እያደረገ ያለው፣ ወይንም በአካል አይደለም እየሆነ ያለው፣ ራእይ ነው። የእግዚአብሔር እጅ በላይ መጣች አወጣችኝ አይደለም የሚለው ሲጀምር ቁጥር 1 ምንድነው የሚለው? የእግዚአብሔር እጅ በላይ ነበረ፣ እርሱም በእግዚአብሔር መንፈስ። በብሉይ ኪዳን ላይ የእግዚአብሔር እጅ የሚል በጣም በተደጋጋሚ ታገኛላችሁ። የእግዚአብሔር እጅ የሚል ካገኛችሁ እየተወራ ያለው በስፋት ስለ መንፈስ ቅዱስ ነው። የእግዚአብሔር እጅ የሚል ካገኛችሁ እጁ በላይ ላይ መጣች፣ እጁ አወጣችኝ፣ እጁ የሚል ካገኛችሁ በጣም በስፋት የሚናገረው መንፈስ ቅዱስን የሚያመለክት አይነት ሐሳብ ነው። ስለዚህ ሕዝቅኤል የእግዚአብሔር እጅ በላይ ላይ መጣች፣ እግዚአብሔርን በመንፈሱ አወጣኝ ይላል። እንደዚያውን አወጣኝ የሚሉ ቃላቶች አሉ። ለምሳሌ ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔር እጅ በላይ መጣች አወጣችኝ፣ መንኮራኩር አየሁ አወጣኝ። እንደዚህ አይነት ነገሮች በሕዝቅኤል መጽሐፍ ላይ በጣም በተደጋጋሚ አሉ። አወጣኝ የሚለው ራእይን ነው የሚመለከተው። ራእዮችን ነው እግዚአብሔር የሚያሳየው፣ ሊያደርግ ያለውን ነገር ቀድሞ እያሳየው ነው። እኔ ግን ሕዝቅኤል አየው የሚለውን እንደው ዝም ብዬ ቪዥዋላይዝ አረገዋለሁ፣ ድራማታይዝ አስበዋለሁ፣ እንደው ዝም ብዬ አስበዋለሁ። እና የእግዚአብሔር እጅ በላይ ላይ መጣች አለና እግዚአብሔር በመንፈሱ አወጣኝ አለ። ሕዝቅኤል ወጪ ነው፣ አውጪ እግዚአብሔር ነው። ወዴት እንደሚሄድ ሕዝቅኤል አያውቅም። እንግዲህ ሕዝቅኤል ኑሮን እየኖረ ነው። በባቢሎን ነው ያለው፣ በምርኮኞች መካከል ነው ያለው። ገዢዎች አሉ፣ ከላይ የባቢሎን ገዢዎች አሉ። ሕዝቅኤል ባሪያ ነው፣ ከባሮች መካከል አንዱ ነው። ባይዘው ባቢሎናውያን ሲጠሩት ነብዩ ሕዝቅኤል ብሎ አይጠሩትም፣ ሕዝቅኤል ነው የሚሉት። ሕዝቅኤል ማንም አያውቀው። በባቢሎን ውስጥ ማንም አያውቀም። ያህዌ ብትል ራሱ ሰውየው የሚያመልከው ናቡ የሚባል አምላክ ነው፣ አያውቀውም ያንተን አምላክ። ስለዚህ ሰውየው ኦርዲነሪ ፐርሰን ነው ማለት ነው። እና ማንኛውንም ባሪያ ትሪት በሚያደርጉበት መንገድ ነው ሕዝቅኤልንም ትሪት የሚያደርጉት። ሕዝቅኤል በባቢሎን ቪአይፒ አይደለም፣ ኑሮን እየኖረ ነው። ድንገት የእግዚአብሔር እጅ በላይ ላይ መጣቻል። በመንፈሱ እግዚአብሔር ካለበት አወጣኝ። የት ይዞኝ ሊሄድ ነው ብሎ ሕዝቅኤል ሲዘጋጅ በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ይዞኝ ይሄዳል። አስፈሪ ነው ባይዘው። እኔ አሁን 14ቷንም ቁጥር አንብቤ ከኋላ ወደፊት ስለመጣው አሁን እናንተ ኦሬዲ ሊሆን ያለው ነገር ስለምታውቁት እንጂ
የመጀመሪያ እናንተ ብትሄዱ ኖሮ በህልማችሁ ብትሄዱ ተውት፣ በራእይ ተውት፣ የደረቀ አጥንት የሞላበት ጨለማ የሆነ ሸለቆ ውስጥ ይዞት ሄደ። ጨለማ ነው፣ በጣም ብዙ የደረቀ አጥንት ነው። እንግዲህ ኔሽን ነው፣ ህዝብ ነው፣ አገር ነው እያሳዩ ያለው፣ የማይቆጠር ህዝብ ነው እያሳዩ ያለው። እና በዛ ሸለቆ መካከል ወስዶ አቆመኝ ነው ያለው። ሕዝቅኤል ቆምኩ አለ ሸለቆ ውስጥ። እና ሕዝቅኤልን እዩት፣ እንደዚህ ብሎ ያህል የደረቀ አጥንት ነው ይሄ። እስከ ለብቻው ወድቋል። የአንድ እጅ እዛ ጋር አጥንት ተገንጥሎ ተበታትኖ ወድቋል። ጣቶች ወድቀዋል። እግር ተነቃቅሎ ወድቋል። የማን የትኛው እንደሆነ ማንም አያውቅም። እና እግዚአብሔር እንደዚህ ያለው ሕዝቅኤልን፣ የሰው ልጅ ሆይ፣ የሰው ልጅ የሚሉ አሁን ሕዝቅኤል፣ ዳንኤል የሰው ልጅ ተብሎ ተጠርተዋል። ከዛ ደግሞ መሲሁ የሰው ልጅ ሆይ አለው እግዚአብሔር። አቤት ያመጣው እግዚአብሔር ነው። ለምን እንዳመጣውን ሕዝቅኤልም ገና ጠባቂ ነው። ሰብስብ ሊለኝ ነው። ሉዓላዊ ነው። ምንም ይዘዘኝ ይዞኝ መጥቷል፣ አረጋለሁ ነው። የሰው ልጅ ሆይ አለው። አቤት አለው። እነዚህ አጥንቶች አለው። ምናልባት አሁን እኛ እንዳነበብነው ፍጥን ብሎ እግዚአብሔር ላይ ይናገር ይችላል። የሰው ልጅ ሆይ ሲል አቤት ጨለማ ነው፣ የአጥንት መዓት ነው፣ መቃብር ነው ማለት ነው። በኋላ እኮ ቁጥር 12 አካባቢ እንደሆነ መቃብሮቻችሁን እከፍታለሁ የሚል ቃል አለ። በእውነት አትሂዱ፣ በህልማችሁም ቢሆን እንዲህ መቃብር እየገሰጽን የምንከርመው እሱን የሞት መንፈስ። እነዚህ አጥንቶች አለው። እንግዲህ ሕዝቅኤል አይኑ ማየት የሚችለው ድረስ ነው የሚያየው፣ ከአቅም በላይ ነው። በሕይወት ይኖራሉን አለው። ሕዝቅኤል አዎ ጌታ ይባረክ ትችላለህ አይደለም ያለው። ጌታ እግዚአብሔር ሆይ አንተ ታውቃለህ። ሕዝቅኤል አንድ የሞተ ሰው ሲነሳ አይቶ አያውቅም። እንኳን የደረቀ የተከማቸ አጥንት አንድ የሞተ ሰው ተገንዞ የተቀበረ አንድ ሰው ሲወጣ አይቶ አያውቅም ሕዝቅኤል። የመጀመሪያው ነው እግዚአብሔር የሞት አይደለም አስነሳለሁ እያለው ያለው። ደርቀው የተበታተኑ አጥንቶች በሕይወት ይኖራሉ ወይ? ሕዝቅኤል ለራሱ ለእግዚአብሔር እንደዚህ ያለው፣ ጌታ እግዚአብሔር ሆይ አንተ እያያቸው ነው አይደል? እኔ ከኔ በፊት ማንም ተጠይቆ አያውቅም እንዲህ አይነት ጥያቄ። ማንም እንደዚህ ሸለቆ የሞላ አጥንት መካከል ተጠርቶ በሕይወት ይኖራሉ ተብሎ የሚያውቅ የለም፣ በእውነትም የለም። ሕዝቅኤል የመጀመሪያ ሰው ነው። አንተ ታውቃለህ ጌታ እግዚአብሔር ሆይ። በጣም መንፈሳዊ ነው፣ ስሜታዊ አይደለም። በጣም ብዙ ስሜታዊ ነው፣ መንፈሳዊ አይደለም። ጌታ ይችላል ይልና ከዛ ግባ ሲባል ከዛ በኋላ ነው አንተ ታውቃለህ የሚለው። በእውነት ነው የምላችሁ። አሁን ይሄ የማያምን ሰው ጥያቄ አይደለም፣ የመንፈሳዊ ሰው ጥያቄ ነው። በትክክል አንተ ታውቃለህ፣ እውነቱን ነው። ለምን እንዳመጣኝ አላቅም፣ በሕይወት ይኖራሉ ወይ ብለህ የጠየከኝ አንተ ነህ፣ እኔ አላቅም። አንተ ታውቃለህ ጌታ እግዚአብሔር ሆይ። ልታስነሳቸው ፈልገህ ይሁን ምን እንዳሰብክ አላቅም፣ አንተ ታውቃለህ። በል እንግዲያው አንተ ታውቃለህ ካልከኝ ቀጥል። ለእነዚህ አጥንቶች ትንቢት ተናገር። ዘንድሮ እኮ በሕይወት ያለ ሰው ፊት ትንቢት መናገር ከባድ ነው። ፕሪች ዘ ቦንስ፣ እነዚህን አጥንቶች ሰበካቸው። ጎናቸው ሰው ለአጥንት ተሰብኮ ያቃል በሉት። እናንተ በሕይወት ያለ ሰው መስበክ አቃታችሁ? አጥንቶቹ ነው ንገራቸው፣ ትንቢት ተናገር ሲለው ሕዝቅኤል እሺ አይደለም ያለው። ምን ልበል? አጥንት ሰብኬ አላቅም፣ አጥንት አገልግዬ አላቅም። 36 ምዕራፍ ሙሉ ትንቢት የተናገርኩትኝ በሕይወት ለቆመ ሰው ነው። ለአጥንት ምንድን ነው የሚሰበከው? እግዚአብሔር የሰውየው ጭንቅላቱ ተነቅሎ ወድቋል፣ ጆሮ የለም ላዩ ላይ። ለማን ምን ብዬ ነው የማወራው? ምን ልበል? እስቲ ቆይ ምን ልበል? እናንተ የደረቃችሁ አጥንቶች ሆይ በላቸው። በእውነትም ጌታ እግዚአብሔር አንተ ታውቃለህ። ከዛ ሕዝቅኤል ቆሞ እናንተ የደረቃችሁ አጥንቶች ሆይ
የእግዚአብሔርን ቃል ስሙ። አቤት የሚል የለ፣ አሜን የሚል የለ፣ እንደ ቀድሙ በየመሃሉ የሚያጨበጭብ የለ፣ መልስ የሚሰጥ የለ፣ ምላሽ ጸጥ። አሁን እኮ እናንተ እኮ ስለምትስቁ አሜን ስለምትሉ ስለምትንቀሳቀሱ እኮ ነው የምሰብከው። ጸጥ ብትሉ አሜን ነው ወይ ስል ጸጥ፣ ተነሱ ብልዝ ሁሉ ጸጥ ብትሉ እኮ እዚሁኑ ወደ ጌታ በምን አውቃለሁ? ምላሽ ካለ ምላሽ እኮ ነው አቅም። አጥንት ምንም መልስ የለውም። እናንተ የደረቃችሁ አጥንቶች ሆይ የምትናገረው ቃል አስተጋብቶ ተመልሶ አንተ ጋር ነው የሚመጣው ሸለቆ ውስጥ። የእግዚአብሔርን ቃል ስሙ አለና ጌታ እግዚአብሔር እንዲህ ይላል በሕይወት ትኖራላችሁ አለና ይሄንን ተናግሬ አይደል ያለው? ምክንያቱም እግዚአብሔር በሕይወት ይኖራሉ ነው ያለው። ይሄንን ተናግሬ የሚቀጥለው ለመስማት ስጠብቅ ሌላ ድምፅ ሰማሁ አለ። አጥንት ከአጥንት አሜን ባይል ራሱ አንዳንዴ እኮ መልስ አለ። አጥንት ከአጥንት ለመገጣጠም የኩሽኩሽታ ድምፅ ሰማሁ ነው ያለው። አስበው እንግዲህ ሕዝቅኤል ትንቢት ተናግሮ ምንም አይጠብቅም። እሺ እግዚአብሔር ቀጥሎ ሲል ድምፅ ከኋላው ዞሮ ሲያይ አጥንት ከአጥንት ለመገጣጠም። አሁን እግዚአብሔር አንተን ግጠም ቢል ባይዘው የማን እጅ የማን ትከሻ ላይ እንደሆነ አታውቅም። የሌላ ሰው እጅ አይደል? አንድ ረጅም አንድ አጭር ነው የምንገጥመው። አጥንቱ ከአጥንቱ ሲፈላለግስ የእግዚአብሔር ቃል ሲያዘው እየተፈላለገ አስበዋል። በአንደኛው ትከሻ በኩል የአንደኛው አቋርጦ ይሄዳል። ባይዘው ግጥም አይልም አግኝቻለሁ ብሎ ቦታውን የእግዚአብሔር ቃል ብቻውን ይስራ። እኛ ስንገባበት ነው የሚበላሸው። እግዚአብሔር ብቻውን ይስራ። እግዚአብሔር ብቻውን ያርግ። እንዴት ትክክል እንደሆነ የት ጋር ያውቀዋል። እኛ ጋር ነው ሙከራ ምናምን ትራይን ይረራ ያለው። እግዚአብሔር ትራይን ድሬል አይሞክርም፣ ግጥም ነው የሚል እና ሕዝቅኤልም በጣም አስደናቂ አገልጋይ ነው። ለማገዝ አጥንት ይዞ አይሮጥም፣ ቆሙ ነው የሚሄድ። የእግዚአብሔር ሉዓላዊ ስልጣን እያየ ነው ሰው። እንዲሁ በትህትና በእውነት ጎናቸው ያለ ሰው ያንተንም ፈልጎ ይሰካዋል፣ ይገጥመዋል በሉት። እየፈለጋችሁ አትሙቱ። ጌታ ሆይ ምን ላድርግ? ጠይቀው፣ አስተካክሎ። አጥንት ከአጥንት መገጣጠም ጀመራል። ስክት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 ክ
መጣና እንደዚህ አሉ፣ የሰው ልጅ አሉ። አቤት አሉ። አያቸው አሉ። እኔ ዝም ብዬ አስበዋለሁ። ደርቀው የተበታተኑ አጥንት ይሻላል ተገጣጥሞ ከቆመው። ተገጣጥሞ ሲቆም ሌላ አስፈሪ ነገር ነው፣ አስፈሪ ነው። ከዛ ቀጥሎስ እስቲል ባይዘው ተአምር አይደለም፣ እስቲል አስፈሪ ነው። ዋው እምትለው አይደለም። እሺ አጥንት ተገጣጥሞ ቆመ። አጽም ማለት ነው። ስክትክት ብሎ የማይቆጠር ማለት ነው። ተሰካክተው ቆሙ። መንቀሳቀስ አይችሉም፣ ይወድቃሉ። ብትን ነው የሚለው አጥንት ብቻ ነው። ጅማት በላያቸው ላይ እንዲዘረጋ እዘዘዋለሁ፣ እንዲያስረው ብትንትን እንዳይል ነው። ገጣጥሞ አይለቀውም፣ ማጣበቂያ። ጅማት ሆይ የለም ጅማት እግዚአብሔር ሲል ነው የሚመጣው። ጅማቱ በላያቸው ላይ ተዘረጋ አለው። ጅማት መጥቶ እኔ እንደዚህ ገነጣጥዬ አይቻላቅም ሰው ሕዝቅኤል ላይ ነው እንጂ እናንተ ከፋፍላችሁ አይታችሁ ታውቃላችሁ? እኛ እኮ አልቆልን ነው መጣ። ጅማት ላያቸው ላይ ተዘረጋ። ስጋ በላያቸው ላይ እንዲመጣ ደግሞ እዘዛለሁ። ስጋ እንግዲህ ተጠርቶ ሲመጣ ስጋ በላያቸው ላይ ሆነ። አሁን መልክ መጣ ማለት ነው አይደል? መልክ ግጥምጥም ብለዋል። ጅማት ተዘርግቷል። ስጋ ለብሰዋል። ቆሙ። የሰው ልጆች አያቸው አለው። አዎ አያቸዋለሁ። ግን ቢገጣጠሙ ቢሰካኩ ጅማት ቢኖራቸው ስጋ ቢለብሱ እስቲል ግን እንደሞቱ ነው። በህይወት ግን እየኖሩ አይደለም።
የቆመ አይን ያለው አካል ያለው ሙሉ በሙሉ የቆመ ህይወት የሌለው ነገር ስቲል ከባድ። እግዚአብሔር መጣና እንደዚህ ያለው በህይወት የሉም እንዴ አለው። አዎ እግዚአብሔር ያለው ገጣጠም ያቆማሉ አይደለም ያለው፣ በህይወት ይኖራሉ ነው ያለው። የደረቀ አጥንት ተበታትኖ በህይወት ይኖራሉ ነው ያለው። ስቲል ነገሩ ወደ ሙላት አልመጣም። ሁሉንም ነገር ጨርሷል እግዚአብሔር። የመጨረሻ የሚቀር ነገር አለ። በህይወት መኖር፣ በህይወት መስጠት፣ ሕያዋን ማረግ። በላውን ደግሞ አሁን ሸለቆ ውስጥ ነው ያለው፣ ሜዳ ላይ አይደለም ያለው፣ ሸለቆ ውስጥ ነው ያለው። ሸለቆ ውስጥ ቆመ። አዎ በየሜዳው አይደለም የሄደው ንፋስ። ለአራቱ ነፋሳት ትንቢት ተናገር። ሸለቆ ውስጥ ነው ያለው እሱ። ለአራቱም ነፋሳት ትንቢት ተናገር፣ ንፋስ እንዲመጣ ውስጣቸው እንዲገባና በህይወት እንዲኖሩ። ንፋስ በህይወት አያኖርም። ህይወት የሚሰጥ መንፈስ ነው። ሮሃ የሚለው ቃል ኢንተርቼንጀብል ስለሆነ ነው። ለንፋስ ንገረው ሲል ሕዝቅኤል ኦልሬዲ በአጥንት ጀምሯል። ለንፋስ አይከብደውም። ነፋስ ሆይ ከአራቱም ነፋሳት እየነፈስክና ወደ እነዚህ ሰዎች ውስጥ ግባ ብሎ ቆሞ ይጠብቋል። ንፋስ ከአራቱም አቅጣጫ ተጠራርቶ መቶ በዚህ በማይቆጠር ህዝብ ውስጥ ገባ። ሕያዋን ሆኑ። መጽሐፍ ሲናገር ሕያዋን ሆኑ ብቻ አይደለም ማለት ታላቅ ሰራዊት ሆነው ቆሙ። ስቲል ራእይ ነው። ከዛ በኋላ እግዚአብሔር የሚናገረውን መልእክት ነገረው። አሁን ለሕዝቤ ለእስራኤል እንዲህ በል፣ መቃብራችሁን እከፍታለሁ፣ በህይወት ትኖራላችሁ። እግዚአብሔር የአንድ ሰው አይደለም የአገር መቃብር ከፍታለሁ አለ እግዚአብሔር። እማወጣው አንድ ሰው አይደለም ህዝብ አወጣለሁ ከመቃብር አለ። በአንድ ቀን መቃብር ከፍቼ ኔሽን አወጣለሁ አለ እግዚአብሔር። ትንቢቱ ሕዝቅኤል በተናገረበት ዘመን ለማን እንደተነገረና ለምን እንደተነገረ በጣም ክሊር ነው። እግዚአብሔር መቃብር ከፍቼ ህዝብ ከመቃብር አወጣለሁ ሲል እየተናገረ ያለው ስለምን እንደሆነ በጣም ግልጽ ነው። ከአባቶቻቸው አገር ተማርከው ስለመጡ ከባቢሎን ያለውን የምርኮ ዘመን ጨርሳችሁ ወደ አባቶቻችሁ ምድር ትመለሳላችሁ የሚል መልእክት እንደሆነ የሚቀጥሉት የመጨረሻ ቁጥሮች ላይ በግልጽ ተቀምጧል። እግዚአብሔር ግን እየተናገረ ያለው ከምርኮ አገር አንስቼ ወደ አባቶቻችሁ ምድር እመልሳለሁ ብቻ አይደለም። እንደዚህ አይነት በጣም ብዙ ትንቢት ሕዝቅኤልም ተናግሮ ያውቃል። ወደ አባቶቻችሁ ምድር ትመለሳላችሁ የሚል እግዚአብሔር ከዛ የዘለለ ነገር እየተናገረ ነው። ካላችሁበት አገር ወደ እስራኤል ትመለሳላችሁ ከሚል የዘለለ ነገር እያወራ ነው። የሚበልጥ ነገር እያላቸው ነው። መቃብር ከፍታለሁ አለ እግዚአብሔር። ደርቆ የወደቀ የተተወ ለብዙ ዓመታት የከረመ አጥንት ገጣጥሜ ከመቃብር አውጥቼ በህይወት አኖራለሁ፣ እኔ እግዚአብሔር እንደሆንኩኝ እንድታውቁ አደርጋለሁ እያለ ነው። እግዚአብሔር ሊትራል ነው ባይዘው የተናገረው ቃል ስዕላዊ አይደለም። የሚቀጥሉት ቁጥሮች ላይ መቃብር ከፍታለሁ የሚለው ትክክለኛ ቃል የሞተ ይነሳል፣ ኔክሮስ የሚለው ትክክለኛ ቃል ተገንዞ የተቀበረ በመቃብር ውስጥ የገባውን አወጣዋለሁ አለ እግዚአብሔር። ከምርኮ መልሳለሁ አይደለም ያላቸው። ምንድነው የሚለው የሚቀጥሉት ቁጥሮች? ቁጥር 12 ሕዝቤ ሆይ አይደል ያለው? መቃብሮቻችሁን እከፍታለሁ ከውስጣቸው አወጣቸዋለሁ። በጣም በተተናጎናቸው አርሶ እግዚአብሔር መቃብር ከፍቶ ሕዝብ አውጥቷል። አሁን ይሄ ትንቢት ነው። ትንቢት ነው ገና it's a prophecy እኮ ትንቢት ነው። ይሄ ሕዝቅኤል ቆሞ የሚናገረው ትንቢት ነው፣ አልተፈጸመም። በሕዝቅኤል ዘመን ገና ትንቢት ነው። ሕዝቅኤልን ሐሰተኛ ነብይ ብለው በድንጋይ እንዳይወግሩት እግዚአብሔር መቃብር ከፍታለሁ ሕዝብ አወጣለሁ ብሏል። የታለ ያወጣው ብለው በድንጋይ እንዳይወግሩት ወደ አባቶቻችሁ ምድር ትመለሳላችሁ አላቸው። ትንቢቱ ግን የቅርብ ጊዜ ብቻ ሳይሆን የሩቅ ዘመንም ትንቢት ነው። እግዚአብሔር ሊትራሊ መቃብር ከፍቼ ሕዝብ አወጣለሁ እያለ ነው።
በአንዴ በቅጽበት በአንድ ጊዜ ብዙ ሕዝብ አወጣለሁ ከመቃብር እያለ ነው። በእርግጥ እግዚአብሔር ሞትን ድል አደርገዋለሁ እያላቸው የከረመ እንትን የሚያጠኑ ሰዎች አሉ አይደል? የሚያጠኑ ምንድን ነው ያሉት? ፓላንቲዮሎጂስት ነው የሚባሉት። ፓላንቲዮሎጂ ነው አይደል? ፎሲልስ የሚያጠና የደረቀና መቃብር ውስጥ ያለ አጥንት ያወጡና አጥንተው ይሄን ያህል ዓመት ኖሯል ብለው ሊነግሩን ነው አይደል የሚሞክሩት እንጂ ለማስነሳት አይሞክሩ። እስቲ የደረቀ አጥንት እየሰበሰብን እናስነሳ የሚል ሐሳቡም የላቸውም። እድሜውን ራሱ ለማወቅ ያለ ሲቃይ እግዚአብሔር መጣና ደርቆ የተረሳ የኖረ የከረመ አገር ባንድ ያወጣለዋል። ሕዝብ በአንድ ጊዜ ከመቃብር ያወጣለዋል። እግዚአብሔር እየተናገረ ያለው ወደ አባቶቻችሁ ምድር ትመለሳላችሁ ብቻ አይደለም። ሕዝበ እስራኤል ይገባዋል። አሁን እዛ ጋር አሁን ለእናንተን ቆሜ እዚህ ጋር ተሰብካችሁ ሕዝቅኤል ቆሞ ሲናገር ሕዝቡ አሜን ይላል። ተረስተናል ይላሉ። ተትተናል፣ ደርቀናል። እግዚአብሔር ትቶናል። የተናገረ ነው፣ ትቶታል። ኢየሩሳሌም ትፈርሳለች፣ ቤተ መቅደሱ ፈርሷል፣ ከተማው ተቃጥሏል። እግዚአብሔር ትቶናል። እግዚአብሔር ያለው እሱና ተትተናል ይላሉ፣ ደርቀናል ይላሉ፣ ሞተናል ይላሉ። እኔ እግዚአብሔር ግን የተናገርኩትን አደርጋለሁ አይደል የሚለው ሕዝቅኤል። ሕዝቡ አሜን አዎ ብለን ነበር። ተትተናል ትላላችሁ ይላል የሠራዊት ጌታ እግዚአብሔር። አዎ ብለናል። ረስቶናል ብላችሁ አዎ ብለናል። እግዚአብሔር ግን እንደዚህ ይላል፣ ወደ አባቶቻችሁ ምድር እመልሳችኋለሁ። ይሄ ትንቢት ለእኔ ለኢትዮጵያዊው አሁን እዚህ ሀገር ላለለኛ ሲመጣ ይሄ ትንቢት እግዚአብሔር እየተናገረ ያለው ጂኦግራፊካሊ ከኢትዮጵያ ወደ ሆነ ሀገር ከሆነ ሀገር ወደ ኢትዮጵያ አመጣለሁ ወስዳለሁ እያለ እንዳልሆነ ግልጽ ነው። እግዚአብሔር በዚህ ቦታም ላይ ሞር አድቫንስ እየተናገረ ያለው ቃል በቃል ግቡና አጥኑት እናንተን ቃሉ